የኢራን ቢቱ ጀት ወደ ኢራን ተላከ። የኢራን ሰማይ ተከረቸመ። ከተደቀነው የጦርነት ጥላና ከቀጠናው ውጥረት አንጻር ዓለም እስትንፋሷን አቅባ ወደ መካከለኛው ምስራቅ የምታይበት ታሪካዊና አስፈሪ ምዕራፍ ላይ እንገኛለን። የዋይት ሀውስ የወቅቱ ሀያል መሪ ዶናልድ ትራምፕ በዛሬው ዕለት በኢራን ላይ ቀዳሚ ጦርነት እንደሚከፍቱ በይፋ መግለጻቸውን ተከትሎ የቀጠናው ሰማይ በቦምብ ጣይ ጄቶች ድምጽና በጦርነት ነጋሪት እየተናወጠ ይገኛል። ፕሬዚዳንቱ የኢራንን መሬት ላዩን ወደ ታቹን ወደ ላይ እንደሚገለባበጡ ባስተላለፉት ጠንካራ መነሻ መሰረት ይሄው አስፈሪ ጦርነት በዛሬው ዕለት ይፈነዳል ተብሎ በትልቅ ስጋት ይጠበቃል። የዋይት ሀውስ ቀደም ሲል የኢራንን የኒኩሌር ማብለያ ጣቢያዎች በመምታት የሚታወቀውና ሰማይ ላይ ግዙፍ መቅሰፍትን የሆነውን ቢቱ ቦምብ ጣይ ጀት በኢራን አየር ክልል ላይ ሰንጥቆ ሲያንዣብብ የሚያሳይ አስደንጋጭ ምስል በትዊተርና በተለያዩ መገናኛ ብዙሃን አሰራጭቷል። ይህንኑ ወታደራዊ ዝግጅት ይበልጥ ለማጠናከር ዶናልድ ትራምፕ ምክትል ፕሬዚዳንታቸውን ጄዲ ቫንስን የመከላከያ ሚኒስትሩን ፒት ሄግሴትን እና የጦር ጀነራሎቻቸውን በተለይም የጦር ኃይሎች ጠቅላይ አዛዥ የሆኑትን ጀነራል ዳንኬርን ጨምሮ በኦቫል ኦፊስ የነፍስ አድንና የውሳኔ ስብሰባ ተቀምጧል። ፕሬዚዳንቱ በትዕቢትና በቁጭት ተሞልተው አንድ ጥንታዊ ስልጣኔ ከዓለም ገጽ ላይ ሲጠፋና ሲደመሰስ እመለከታለሁ እያሉ ይፎክራሉ። ይህን የተከፈተውን የጦርነት አዋጅ ተከትሎ የኢራን ሰማይ ሙሉ በሙሉ ከማንኛውም አይነት የሲቪልም ሆነ የንግድ በረራ ነጻ ተደርጎ የተዘጋ ሲሆን በአሁኑ ሰዓት በሀገሪቱ ጠፈር ላይ ምንም አይነት በረራ እየተደረገ አይደለም። ኢራንን በበኩሏ ከፍተኛ ወታደራዊ ውጥረት ውስጥ መግባቷንና ጦርነት ሊከፈተባት ጥቂት ደቂቃዎች እድሜ ብቻ የቀረው የምጡ ሰዓት ላይ እንደምትገኝ ይፋዊ መግለጫ ሰጥታለች። በማንኛውም ሰዓት ጦርነቱ ሲጀመር እንደሚችል የገለጸችው ቴህራን ጥቃቱን ዝም ብላ እንደማትመለከትና እንደምትቋቋመው ብቻ ሳይሆን አሜሪካና ዋነኛ አጋሯን እስራኤልን ፈጽሞ የማይገምቱትና በአእምሯቸው ያልታሰበውን አውዳሚ ምላሽ እንደሚመለከቱ ዝታለች። ኢራን ቀጠናውን ዓለምን በከፍተኛ ጨለማ ውስጥ ለመክተት በሆርሙዝ ውቅያኖስ ወለል ውስጥ የሚገኙትንና የዓለምን ኢንተርኔትና የኮሙኒኬሽን መረብ የሚያስተሳስሩትን ዋና የኢንተርኔት ኬብሎችን በመቁረጥ ቀጠናውን እንደምታጨልመው በይፋ አስታውቃለች። ከዚህ ባለፈ ከሰሜን ኮሪያ በሚስጥር ተጓጉዘው ተደብቀው በኢራን ምድር የገቡ መካከለኛው ርቀት ተምዘግዛጊ የኒኩሌር ቦምቦችና ሚሳኤሎችን ከዚህ ጦርነት ላይ ጥቅም ላይ እንደሚውሉ ከፍተኛ ግምት እየተሰጠ ይገኛል። ይህም አሁን የተደቀነውን ግጭት በቀጥታ ወደ ዓለም አቀፍ የኒኩሌር ጦርነት ሊያሳድገው እንደሚችልም እየተገለጸ ነው ያለው። ወታደራዊ ደህንነት ባለሙያዎች እንደሚገምቱት ኢራን በአሜሪካና በእስራኤል ላይ የሚሰነዘረውን የጥቃት አቅም ለማሳደግና የማስፈራሪያ ሚዛኑን ለመቀየር ከሰሜን ኮሪያ ጋር ያላትን የቆየ ሚስጥራዊ ወታደራዊ ትስስር ተጠቅማለች። በዚህ መሰረት በዓለም አቀፍ ማዕቀቦችና ጥብቅ ቁጥጥሮች ስር በድብቅ የተጓጓዙና መካከለኛ ርቀት የመምዘግዘግ አቅም ያላቸውን የኒኩሌር ቦምብ ተሸካሚ ሚሳኤሎች በአሁኑ ሰዓት በኢራን ምድር ላይ እንደሚገኙና ለውጊያ ዝግጁ እንደተደረጉ እንደሆነም ከፍተኛ ግምት እየተሰጠ ይገኛል። ኢራን እነዚህን የሰሜን ኮሪያ የኒኩሌር ቴክኖሎጂ ውጤቶች የምጡ ሰዓት ላይ ጥቅም ላይ እንደምታውል በይፋና በተዘዋዋሪ መዛቷ በቀጠናው የተደቀነውን ወታደራዊ ግጭት ሙሉ በሙሉ መልክ የሚቀይር ነው። ይህ እርምጃ የተለመደውን የባህላዊ መሳሪያ ጦርነት ወደማይመለሰው አውዳሚ የኒኩሌር ጦርነት ሊያሳድገው እንደሚችል ይገመታል። በዚህ መካከለኛው ርቀት ተምዘግዛጊ የኒኩሌር ሚሳኤሎች በመካከለኛው ምስራቅ የሚገኙ የአሜሪካን የጦር ሰፈሮችና እስራኤልን ግዛት በቀጥታ ኢላማ ውስጥ የማስገባት አቅም ያላቸው በመሆኑ ዋይት ሀውስና የጦር ጀነራሎቹ ጉዳዩን በትልቅ መደናገጥ በተጠንቀቅ እየተከታተሉት ይገኛሉ። ይሁን እንጂ ከዚህ አስፈሪና ደም አፋሳሽ ወታደራዊ ድራማ ጀርባ የዋይት ሀውስ ዲፕሎማሲያዊና ጉላዊ ውጥረቶች ሌላ ገጽ አላቸው። ፕሬዚዳንት ዶናልድ ትራምፕ ከከፍተኛ ብሔራዊ ደህንነት ባለስልጣናት ጋር ተቀምጠው ከኢራን ጋር ያለውን ጦርነት ጉዞ እንዴት ወደፊት መግፋት እንዳለባቸው መክረዋል። ይኸው መደበኛ የዋይት ሀውስ ስብሰባ የተካሄደው ጦርነቱን ለማቆም የሚደረገው ዲፕሎማሲያዊ ጥረት አሁንም በከፍተኛ ፍጥነት ወደፊት እየገሰገሰ ባለበትና ስምምነት ላይ ለመድረስ ጥረት በሚደረግበት ወቅት ቢሆንም ስብሰባው ግን ቀጣዩ እርምጃ ምን መሆን አለበት በሚለው ላይ ቁርጥ ያለ ውሳኔ ሳይሰጥ ተጠናቋል። የኳታርና የፓኪስታን ልዑካን ቡድኖች ግጭቱን ለማቆም ባላቸው ተስፋ ወደ ቴሄራን የተጓዙ ሲሆን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት የፓኪስታን ጦር አዛዥ አሲም ሙኒር እና የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እስከ ሌሊቱ አጋማሽ ድረስ ተቀምጠው ውጥረቱን የመቀነስና ግጭቱን ለማስቆም በሰፊው ተወያይተዋል። ይሁን እንጂ በአጋይ ከመሰብሰባቸው በፊት እንደተናገሩት በአሜሪካና በኢራን አቋም መካከል አሁንም በጣም ጥልቅ ልዩነቶች ያሉ በመሆኑ ዘላቂ ስምምነት ላይ ለመድረስ ተጨማሪ ጊዜና ተጨማሪ ድርድር እንደሚያስፈልግ የሀገሪቱ ዜና ወኪሎች በንግግሩና በድርድሩ ፍጥነት የተበሳጩትና የተሰላቹት ትራምፕ ወታደራዊ እርምጃውን በድጋሚ ለመጀመር የሚያስችል አማራጮች ቀርበውላቸዋል። በዚህ ሳምንት መጀመሪያ ላይ ጥቃቱን ለመጀመር አንድ ሰዓት ያህል ጊዜ
ጊዜ ብቻ ቀርቷቸው እንደነበር ነገር ግን በባህረ ሰላጤው ሀገራት ልመናና ጥያቄ ምክንያት ጥቃቱን ወደ ኋላ እንዳስተላለፉት ገልጸው ነበር። አርብ ዕለት ግን ለሳምንቱ መጨረሻ ወደ ኒው ጀርሲ የጎልፍ ክለባቸው ለማረፍ ሊያደርጉት የነበረው ጉዞ የሰረዙ ሲሆን በባሃማስ ደሴት ላይ የሚፈጸመውን የበኩር ልጃቸው የዶናልድ ትራምፕ ጁኒየርን የሰርግ ስነ ስርዓት እንደማይታደሙ በይፋ አረጋግጧል። ትራምፕ በትሩዝ ሶሻል ሚዲያቸው ገጻቸው ላይ ይህን ባሰፈሩበት መልእክት ከመንግስት ስራዎችና ለአሜሪካ ካለኝ ጥልቅ ፍቅር የተነሳ የዚህ ወሳኝ ወቅት ዋሽንግተን ዲሲ በሚገኘው ዋይት ሃውስ ውስጥ መቆየቴን እጅግ አስፈላጊ ሆኖ አግኝቻለሁ በማለት በልጃቸው ሰርግ ላይ የማይገኙበትን ምክንያት አስረድተዋል። ቀደም ሲል በኦቫል ኦፊስ ጋዜጠኞች ስለ ሰርጉ ሲጠየቁም ይህን የኔ ጥሩ ጊዜ አይደለም፣ ኢራንና ሌሎች ነገሮች ተደማምረው ተደራርበውብኛል በማለት ነገሩን አስገዳጅ መሆኑን አመላክቷል። ይህ በእንዲህ እንዳለ የፕሬዝዳንቱ ታላቅ ልጅ ዶናልድ ትራምፕ ጁኒየር እና ፓልም ቢች የማህበራዊ ህይወት አንቀሳቃሽ ቢትና አንደርሰን በዚህ ሳምንት መጨረሻ በባሃማስ በምትገኝ አንዲት ትንሽ ደሴት ላይ የሰርግ ስነስርዓታቸውን እንደሚያካሂዱ ከውስጥ አዋቂዎች የተገኘው መረጃ ያመላክታል። በዚህ እጅግ ሚስጥራዊ ጥቂት ሰዎች በሚገኙበት የደስታ ስነስርዓት ላይ የማይገኙት ብቸኛው ሰው ግን ፕሬዝዳንት ዶናልድ ትራምፕ ራሳቸው ናቸው። የግብዣው ዝርዝር ሆን ተብሎ በጣም አነስተኛ እንዲሆን የተደረገ ሲሆን የቅርብ ቤተሰብ አባላትና የጥንዶቹ በጣም የሚቀርቧቸው ጓደኞቻቸው ብቻ የሚገኙበት በአጠቃላይ ቁጥራቸው ከ50 የማይበልጥ መሆን አለበት። ትራምፕ በልጃቸው ሰርግ ላይ ባለመገኘታቸው የተሰማቸውን ስሜት ቢገልጹም ከልጄ ዶን ጁኒየር እና አዲሷ የትራምፕ ቤተሰብ አባል ከሆነችው ቤትና ጋር መሆን በጣም እፈልግ ነበር፣ ነገር ግን ሀገሬ ጉዳይ አልፈቀደልኝም። ለዶንና ለቤት እንኳን አደረሳችሁ መልእክቴን አስተላልፋለሁ ብለዋል። ፕሬዝዳንቱ ከሰርግ መቅረታቸውን አስመልክቶ የደረሰባቸውን የሚዲያ ጫና ሲገልጹ ይህ እኔ ፈጽሞ የማልሸነፍበት ጨዋታ ነው። በሰርጉ ላይ ብገኝ በሚዲያ እገደዳለሁ ወይ ወቀሳ ይሰነዘርብኛል፣ ባልገኝም በተመሳሳይ እወቀሳለሁ በማለት በሚዲያው አሉታዊ ዘገባ አስቀድመው እንደሚረዱት በምሬት ተናግሯል። ባለፈው መጋቢት 27 ቀን በዶናልድ ትራምፕ የልጃቸው ዶናልድ ትራምፕ ጁኒየር እና በኤር ፎርስ ዋን ፕሬዝዳንታዊ አውሮፕላን ወርደው በፍሎሪዳ በሚገኘው ፓልም ቢች አውሮፕላን ማረፊያ ሲያርፉ የሚያሳየው ይህ ምስል የነበራቸው የቅርብ ቤተሰብ ትስስር ቢያሳይም በአሁኑ የኢራን ክስተት ግን ሁሉንም ነገር ቀይሮታል። ትራምፕ ጁኒየር እና ቤትና አንደርሰን የሰርጉን ዝርዝር መረጃዎች ከሚዲያ እይታ ውጪ ለማድረግ ዝግጅቱ ሙሉ በሙሉ በሚስጥር የተለየ ቦታ እንዲሆን የፈለጉትም ማንኛውም አይነት የደህንነት ስጋት አስቀድሞ ለማስወገድና ሰላማዊ ድባቡን ለመጠበቅ በማሰብ እንደሆነም ታውቋል። አሁን ግን ዓለም በአንድ በኩል በትራምፕ ቤተሰባዊ መስዋዕትነት፣ በሌላ በኩል ደግሞ በማንኛውም ደቂቃ ሊፈነዳ በሚችለው መካከለኛው ምስራቅ ወደ አመድን ሊቀየር የሚችለው አስፈሪ ጦርነት ደመና በተጠንቀቅ እየተከታተለች ትገኛለች። ወይ ወቀሳ ይሰነዘርብኛል፣ ባልገኝም በተመሳሳይ እወቀሳለሁ በማለት በሚዲያው አሉታዊ ዘገባ አስቀድመው እንደሚረዱት በምሬት ተናግሯል። ባለፈው መጋቢት 27 ቀን በዶናልድ ትራምፕ የልጃቸው ዶናልድ ትራምፕ ጁኒየር እና በፍሎሪዳ በሚገኘው ፓልም ቢች አውሮፕላን ማረፊያ ሲያርፉ በአሁኑ የኢራን ክስተት ግን ሁሉንም ነገር ቀይሮታል። ዝርዝር መረጃዎች